መለወጥን የመሰለ ነገር ግን አታገኙ በህይወታችሁ ላይ። እሱን እለፉትና ወደ ብስለት እንሂድ። ልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም ናቹራል ነው ልጅነትን መሻር። የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስ እድግ ብቀል ብቅል ወላጅ አለ ሰማይ ማደግም ያስደስተው አለ። ጸሎት ቀይረ አብላኝ አጠጣኝ አልበስ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አባትን ፈልጎ ወደ ቤት ነው የሚልክ። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው አትላፉ። አንዳንድ ነገር ላይ ቀይሩትና ወደ ወንጌሉ ኑ፣ ወደ ክርስቶስ ኢየሱስ ወደ በሰለው ነገር ተለወጡ፣ ቀይሩ፣ መልካችሁ ይቀየር። ወደ እግዚአብሔር ኑ፣ ምሰሉት። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። የመጀመሪያ ትምህርት አያስፈልግም አይደለም እያለ ያለው። የመጀመሪያ ትምህርት አያስፈልግም እያለ አይደለም ያለው። የመጀመሪያ ትምህርቱን እሱን ይዛችሁት ሁሉ ጊዜ እዛ የመጀመሪያ ትምህርት ላይ አትመላለሱ ነው እያለ ያለው። ስለዚህ ወደሚቀጥለው ነገር እንሂድ ነው። ወደ ብስለት እንሂድ ነው ያለው። ያንን እርሱት፣ ያንን ተዉት። ያ አያስፈልግም አይደለም ትምህርቱ። መሰረት ያስፈልጋል፣ ግዴታ ነው። መሰረት ላይ ግን ድጋሚ አይመሰረትም። መቼስ በእውነት የሚሰራ ቤት ላይ አሁን ይሄ ቤት ሲሰራ መሰረት የመመስረቱ ስራ በጣም መሰረታዊ ነው፣ በጣም አስፈላጊ ነው። ምንም አይተካም የመሰረት ስራ ግን ሁሉ ጊዜ የመጀመሪያ ስራ ነው። ቀጣይ ደግሞ ስራ አለ። ወደ ብስለት ደግሞ መሄድ አለብን። ስለዚህ እናንተ ስለ ክርስቶስ የሰማችሁት የመጀመሪያ ትምህርት አለ። አዎ እሱን እለፉትና ወደ ብስለት እንሂድ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። አይ አም ኮምፕሊት ያልክ ቀን የለህም። በእውነት መጸለይ ካቆምኩኝ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ ይሄንንም ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረህበት አጋንንት የወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም ሁሉ ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንፃር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ፣ ያንን እየሻርኩ ሌላ ለመያዝ፣ ይሄን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው። ምን ይሰራለታል ጥቅልል? ኦሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ለሄድ እንደሆነ እርግጠኛ ነው። ወደ ጌታ ለሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉን ላክልኝ። ስለማያውቀው ነው። ያውቀዋል።
ስላላነበበው ነው። እሱ አንብቦት ነው ለጢሞቴዎስ የሰጠው እና ደግም ያነበዋሉ። ለምን እድገት አይቆምም? እስክሞት አጠናለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። እምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። ፋይት ያደርጋል። ምዕራፍ 5 አልበቃለው፣ ምዕራፍ 6 ላይ መጣ። የልጅነትን የመጀመሪያ ትምህርት እንሻር። ስለማ? ስለ ክርስቶስ እና ወዴት እንደ እዛው ክርስቶስ ላይ ወደ ብስለት። አሁን ክርስቶስን ማወቅ የልጅነት ትምህርት ነው። ወደ ሌላ ነገር እደጉ አይደለም ያለው። ስለ ክርስቶስ የመጀመሪያ ትምህርቱን እንለፈውና እንደገና ስለ ክርስቶስ አለ ሌላ ትምህርት። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስም እድግ ብቀል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ ወላጅ አለ ሰማይ። ማደግህ የሚያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ፣ አጠጣኝ፣ አልበሰኝ ከማለት አልፈ ልጅህን ግለጥልኝ ስትለው ይላል አብ። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ ግዴታዬ ነው እኔ እግሩ ነው እንጂ ይሄ ነገር ይጠባዋል ብዬ የምገዛለት። ጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ እምገዛለት ጫማ አይደለም የኔ ሆኖ በሙሉ የሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። አይልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አየ እሱ ልክ እንዳልሆነ ሲገባ አየ ልክ ነህ፣ እያደክ ነው ማለት መሻር። እንዴ ደጉ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እኔ የመጀመሪያ የተወለደ ቀን ሳየው እንባህን አትቆጣጠርም። ልጅህን ስታይ አታቆም እኮ የዛን ቀን እኮ ነው ያየው። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። ጠቆርም በቀላም ችግር የለውም። መልኩ ማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸው ነው የሚመስል ልጅ ወለድኩ ነው የሚለው አባትህ። አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ኖረ ጌታን ካልመሰልክ አወላለድህን ነው ቼክ የምናደርገው። ማደግ ናቹራል ነው። አድገህ ግን ፊትህ ካልመጣ እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደውን ነገር ቸርች ልቀልድ አልችልም። ለምንድን ነው የሁሉ ትግል? መተኛት ስለማይናፈቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው? መልክ ይምጣ። የእግዚአብሔር ቃል ለምን ፎከስ ነገር ከለር፣ መልክ፣ ያጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል የጌታ መንፈስ ባለበት በዛ አርነት አለ ይላል። የተጻፈውስ ለካራክተር ነው። ከክብር ወደ ክብር እንለወጣለን የሚለው ለምንድን ነው የምትጠቀሙት እናንተ?
ካለህበት ሌቭል ወደሚቀጥለው የክብር አገልግሎት አይደለም። ስለ ካራክተር ኢየሱስን ስለ መምሰል ነው የሚያወራው ክፍሉ። ኢየሱስን ስለ መምሰል ነው የሚያወራው። ጠባይን ስለ መቀየር ነው የሚያወራው። እርሱን እስክንመስል እንለወጣለን። በምን? በተገለጠ ፊት እያየ ነው። እንደ ሞዴላችን ፊታችን ተቀምጧል። አልቲሜት ሞዴል ሆኖ ኢየሱስ አለ እና እሱን ወደ መምሰል ከዕለት ወደ ዕለት ምንድነው ፕሮሰሱ? ትራንስፎርም ለማድረግ ሪፎርም እና ሪስቶር ለማድረግ አይደለም። ትራንስፎርም ለማድረግ የፈረሰ ለማደስ አይደለም፣ ለመለወጥ ነው። እየወደቁ መነሳት እየፈረሱ መገንባት ብቻ አይደለም፣ መለወጥ። መለወጥ ምንድነው? የመጀመሪያውን መሻር ነው። መለወጥ ቅርጽ ይቀይራል። መለወጥ መልክን ያመጣዋል። መለወጥ ያሽራል ብዙ ነገር። ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር። ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣ ቆራጥ መሆን ይጠይቃል። እላስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እላስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙም በህይወታችሁ ላይ። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይስ ታደርጋላችሁ። ለምን? ለውጥ መሬት ላይ ላለ ነገር እንኳን አትላፉ። አንዳንድ ነገር ላይ ቀይሩትና ወደ ወንጌሉ እስቲል ስለ እጅ መጫን ይያወራ። አሁን ዕብራውያን የደብዳቤው ተደራሲያን ስለ እጅ መጫን እንደገና መሰረት እንመስረት ሲላቸው ስለ የትኛው እጅ መጫን እንደሆነ ይገባቸዋል። የስርየትን ሥራ ከዚህ በኋላ አዲስ ኪዳን ነው። የሚመጣ በግ ለዚህ አገልግሎት የሚውል የተለየ ሌላ አይነት እንስሳ አይመጣም። እጁን ጭኖ የሕዝብን ኃጢአት ላዩ ላይ አራግፎ ወደ ምድረ በዳ ማንም ወደማይደርስበት ዱር የሚለቀቅ እንስሳ የለም። ተሽሯል። እሱ ሌላ መጥቷል። አሁን የኃጢአት ስርየት የሚከናወንበት ሌላ መጥቷል እና እንደገና እናንተ ስለ ኃጢአት ስርየት ስታስቡ በብሉይ ኪዳን ስላለ መስዋዕት እንዴት ታስባላችሁ? አሁን የኃጢአት ስርየት በዚህ በኩል አይመጣም እና ይሄ ተሽሯል፣ አልፏል። ይሄ መሰረት ነው ለሚመጣው ነገር። እግዚአብሔር መንገድ ኦሬዲ እየጠረገበት የነበረበት ጉዳይ ነው። መሰረት ስራ ነው። ይሄ አያስፈልግም አይደለም፣ ተሽሯል። አሁንስ ሽሮታል። ማ? ኢየሱስ ክርስቶስ መጥቶ ኢየሱስ በመስቀል ላይ ስለ ሰው ልጆች ኃጢአት ሞተ። የዓለምን ሁሉ ኃጢአት ወሰደው። ታዲያ ወደዚህ እደጉ እንጂ በመጸለይ ብዛት ኃጢአቴ እንደሚሰራ የማስብ ከሆነ እዚህ ፍየል ላይ እጅ እንደመጫን ነው። ኢየሱስ ነው ኃጢአቴን የሚያስወግደው። በማከናውናቸው ክንውኖች እግዚአብሔር በደሌን ይደመስሷል እንዳትሉ፣ እግዚአብሔር ኃጢአት ማስወገጃው ልጁ ብቻ ነው። ኃጢአቴን በሙሉ ወስዶታል። ተናዝጃለሁ፣ ማረኝ አልከው፣ እጅን አንስታ ወሰደው። በጣም በጣም ይደንቁኛል በዚህ የብሉይ ኪዳን አባቶች። የሙታን ትንሣኤ ወደፊት እንዳለ ገብቷቸው ተናግረዋል። እውነተኛው የሙታን ትንሣኤ በክርስቶስ ኢየሱስ በኩል ግን መጥቷል። እና እንደገና ወደ ብሉይ ኪዳን አትጎትቱን ይላል ይሄ ሰውዬ። አትጎትቱን። ኦሬዲ አምናችኋል፣ ድናችኋል። በአዲስ ኪዳን የወንጌል እውነት ተመስረታችኋል። ወደ ኋላ አትመለሱ። ይሄስ ልጅነት ነው። ሻሩት። ወደ በሰለው እንሂድ። የትኛው ነው የበሰለው? የሚቀጥለው ላይ የሚያነሳው አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ ምን አይልም? አይቻል። አሁን የሰውየውን እንደገና መመለስ አይቻልም የሚላቸው ሰዎች ምን አይነት ናቸው?
አንድ ጊዜ ብርሃን የበራላቸው ይላል። ብርሃን በርቶላቸዋል ይላል። ቀጥሎስ ሰማያዊ ስጦታ ቀምሰዋል ይላል። ቀጥሎስ ከመንፈስ ቅዱስ ተካፋዮች ናቸው ይላል። ከዛስ መልካሙን የእግዚአብሔርን ቃል ቀጥሎስ የሚመጣውን ዓለም ኃይል የቀመሱ እና የኃጢአት ስርየት በክርስቶስ ደም በኩል ነው። በቃ ኦሬዲ እግዚአብሔር ከኃጢአት ጋር የነበረውን ጉዳይ በልጁ በኩል በመስቀል ላይ ጨርሷል። ሰው ሲበድል እግዚአብሔር በየጊዜው የሚያቀርበው መስዋዕት የለውም። ኢየሱስ ለአንዴና ለዘላለም መስዋዕታችን ሆኖ በእግዚአብሔር ፊት ቀርቧል። የቀረበው ደግሞ ቅድም እንደዘመር ነው የራሱን ደም ይዞ ገብቶ ነው። እና ወደ ኋላ አትመለሱ፣ ኑ ወደዚህ ወደ ክርስቶስ ኢየሱስ ወደ በሰለው ነገር